እንኳን ደህና ቆየህ። ሰላም አትሉኝም እንዴ? እንዴት ነህ? ይበቃል። ከዚህ በላይ ስላልታሰበ ነው እንዴ? እሺ፣ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች፣ ምናልባት ካላወቃችኋት። ፍቅር ታኔ አላውቃት። እሺ፣ እኔ አውቃታለሁ። እሺ፣ ምን ሰላም በያት። እንዴት ነሽ ፍቅር? እንዴት ነሽ ሩቲ? እንዴት ነሽ? እግዚአብሔር ይመስገን። አላህ እኮ ሰላም አትያት መስፈት እንደዛ ነው የሚያምር። እንዴት ነሽ? ደህና ነኝ። የሚላ ሰላም በያት። ጉድ አብርሽ ምን አይነት ጀብድና ምን አይነት ስራ እንደሰራ ሰው ነው። እንደዛ ነው የሚያምርባችሁ። ሰላም ተባባሉ። አታውቂያትም ወይ? ምንድነው የምታስተምረው? ምንድነው የምታደርገው? ምንድነው እያሰማን ያለው አብርሽ? እንዴ ቆይ ምን አድርጉ ነው የምትለው? ከዚህስ ምንድነው የምንማረው? አብርሽ ለምንድነው የሰይጣናዊ ስራ እየሰራህ ያለው? ጋይስ ሉክ ተመልከቱት፣ እንዴት እንደሚልና እንዴት እንደመመጻደቅ ጥሩ ስራና የሆነ ደግ ስራ እንደሰራ ሰው ሰላም አትሏትም ወይ? ጭራሽ የሆነ ነገር አመጣህ እኮ ሰርፕራይዝ ያረካት እኮ ነው የምታስመስለው። ሰላም አትሏትም ምናምን ምንድነው እንደማይታወቁ ሰው እንደምትሆኑ ምናምን የምትለው እንዴ? ሩታ ስለምንድነው ሰላም የምትያት? ሆይ እንደ በቃ ለምንድን ነው እንደ ሄርሜላ ኮስተራ ማትሆኝው? አልገባኝም። አብርሽስ ምን እያደረክ ነው ያለው? ሰላም ነው ፍቅር ባላለሁ አያይ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታ ነው ብዬ ነው እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማቃት። በአካል አውቂያት አላቅም፣ አይቻት አላቅም። በአካል ተሸታጠቅማ አታቂማ። ስለዚህ በደንብ ቢያት አታምሩም? እሺ የምትመጣው ሴት የታለች? የምትመጣው ሴትማ አስታውቃችኋለሁ ያልከን የምትመጣው ሴት ላይ ፊት ለፊት አቅፎልሽ እንደዚህ እንድቅፍ አድርጎልሽ ምናምን የምትመጣው ሴት ምናምን እያልሽ ሄርሜላ ደግሞ እንዴት ነው አው ያይሻት አይደል እንዴ? ሐውልት መስላ እንዴ የምትመጣው ሴት ምናምን ታያለሽ ፊት ለፊትሽ ላይ ተቀምጣ። ኤኒዌይስ እኔ ግን አብርሽ ከዚህ ምንድነው የምንማረው? ከዚህ ምንድነው እያረክልን ያለው? ጋድ አይ ዶንት ኖ። እዚህ ኦዲየንስ ምንድነው እያረጋ ያለው? አብርሽ የሚያደርገው ነገር ልክ ነው ወይ? ለሄርሜላ ኦር ለሩታ ኖ ሄርሜላ እንኳን ከላይፋቸው አይ ቲንክ ወጣለች። እንግዲህ ለሩታ ይሄ ነገር ምንድነው? ለአንድ ለልጁ እናት እንደዚህ አይነት ነገሮችን ማድረግ ይሆናል ሌላ መደረግ ነገር እያደረገ ነውና ይሄ ነገር ለሩታ ምን አይነት ተጽዕኖ ጭንቅላታ ላይ ምንድነው የሚያደርገው? ፕላስ ከሩታ በተጨማሪ ለኛስ ለኦዲየንስ ለተመልካችና ለማህበረሰቡ ምንድነው የሚያስተምር ያለው? ልጃቸውስ ምንድነው እያየ የሚያድገው የሚለው ነገር አንደኛ ታሳቢ እያደረገ አይደለም። ለምንድነው ጋይስ ይሄ ነገር ሊታሰብበትና ቀጣይነት ሲኖረው ደግሞ ምን አይነት መዘዝ ይዞብን እንደሚመጣ የኢትዮጵያ ባህላችንና ወጋችን ሁሉ ነገር የሚያበላሽብን ነገር ነው። ማለቴ መጀመሪያ ከሩታ ወደ ሄርሜላ ከሄርሜላ አሁን ደግሞ ወደዚህ ቺቺ የሆነች ቁስ የመሰለች በጣም ተስቀየም ልጅ መጥቶ ይሄው ተጣበቀ። ሆይ አልገባንም። ምንድነው አላማና ሂሳብህ? አሮ ነው አይሆንም። ብቻ እንድታስረዳን እንፈልጋለሁ። እንዴ ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናል እኮ አብሽከስ። ኧረ እባክሽ አትመናቀር። እንዴት እንደምታስጠልፍ ሰገጤ ስግጥ ይሆናል። አንቺም እኮ እስኪ ተመልከች እንኳን ከሌሎች ሴቶች እስኪ ተማሪ። ነገ ላይስ አንቺ ጋር ደግሞ አምጣውን 3ኛ 4ኛ ሴት መጥቶ እንደማያስተዋውቅብሽና ሌላ ሴትስ እንዴት እንትን እንደሚልብሽ በምናውቀሽ ነው እንደዚህ ትመናቀሪ ማለት? አንቺም የሆነ ጥሩ ስራ ይሽራሽ መስሎሽ ነው ይሄን ነገር ስታረጊ። አሉ ነው ጭንቅላትሽ እንዴት ነው የምታስቢው? አላቅም እኔ እንጃ። እኔ የምር እኔ በመጥፎ ጎን ነው ያየሁት። እኔ ለኔ ምንም አይነት ይሄ ለኔ ምንም ደስታ የማይሰጠኝም ስሜት የማይሰጠኝም። እኔ እንጃ እንዴት እንደተረዳችሁትም እሱም እንዴት እንደተረዳው አላቅም። እግዚአብሔር እኔ ይሄን ነገር ሄርሜላ ኦር እኔ ሩታ ቦን ይሄ ነገር አሩን እዛ አጠገባቸው ኢማጂን የማረገውን ነገር ማለት ነው ሁለታቸውንም አላቅም። ብቻ ማለት የምር እሷ ናት ፍቅር አልገባኝም። አልገባሽም? ፍቅር ናት ካልገባሽ ደጋግሜ ሁሉ ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ለምታለሽ እጅሽ ሰይጣን ይምታክ ልምታልክ አራሩን ነው የምር አላምነሽ ነገርኝና ምን ተቀየረችብሽ? ወፈራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና
ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ከዛ ከኔ ጋር ህይወት ጀምረ እንዴት ነው ድጋሚ ተመልሰክ ወደዛ እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ አዲስ አይደለም ልናያት ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት ፍቅር ትባላለች። አዲስ አይደለችም እና አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር እንዴት በምን ማለት ነው? አረጌታ ሆይ በቃ በለን። ይሄ ላይ ነው እስከዛሬ እንደው ከኮሮናም ከምንም ስጠባበቅ የነበረው አሁን ይሄ እኔ እንጃ ምንድነው ያደረገ። ጭራሽ እኮ ሩም መያዝ ነው የቀራቸው ጋይስ። የምረኛ ጋር ኮኔት እንደቃቃ ኮኔት ጮትብን ያለው ፕላስ ሄርሜላ ሩታን እኮ እንደ ሰው አልቆጠራቸውም። እዛው ይሳሳማሉ፣ ይሳሳቃሉ፣ ይላላጣሉ። እናንተስ ቁማችሁ የማያዩት ድፍረትስ እንዴት አትሊስት ኮብል እንዴት አጣችሁ? በኮብል አናቷን አትሏትም? ምን አይነት ኦቲዝም ዩኒሲት በሰው መከፋት ምናምን እንደዚህ የምትደሰት ምገለፈጥ ምን አይነት ኦቲዝም በሽተኛ ብትሆን ነው? ኖ እኔ እንጃ አላውቅም። ብቻ ልክ ነኝ። ያ ልክ ነህ። የምሬ ነው። እኔ እንዴት እንደተቃጠልኩና እንዴት እንዳደረኩ አትቀጥሉ እንትን አትበሉኝ፣ አትጠይቁኝ። የምር አም ሲሪየስ። እሷ ስገለፍጥ የምሆነውን የማስበው ማለት ነው። ምንም አይነት ለሰው ልጅ ሪስፔክት የለውም አብርሽ። እቺ የመጣችው በግናት የአብርሃም በግናት አሩኑ አብራ ተከተላ ዝም ብላ ነይ ሲላት የምትመጣ ነገሬ ደግሞ በሷ ላይ ደርቦ እንደሚያስተዋውቃት ምንም ማረጋገጫ የላትም። ግን ስገለፍስስቅ በሰው እንትን እንደዚህ መደሰት አላቅም። እኔ የሷን አይምሮ ምን አይነት አይምሮ ቢሰጣት እንደሆነ ግራ ግብት ነው ያለኝ። እኔ እንጃ ፈጣሪ እኔ እንደዚህ እንደሆነች እንደዚህ እንደገለፈጠች እንደሳቀች እኔ ስታነባና ስታለቅስ ማየት የኔ ህልሜ ሁላ ነው። ምክንያቱም የማይደረግ ነገር ነው ያደረገችው። እንደ ቁስ ነው የቆጠረቻቸው ሁለቶችን ማለት ነው። እሱ አንዴ ዕቃ ነው፣ አንዴ ተበላሽቷል፣ አንዴ የሚያስጠላ ሰው ሆኗል። ፍቅር ግን ደህና ነሽ አንቺ? ደህና ነው ታማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እርሚታ የሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ኤርሜላ አንዴ ካለ መጣ እና ወጣ ይባላል አይደል? ካለ መጣ እና ወጣ ቀደም ማስበይ እያወራን ነበር። እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ። ከኋላ የመጣ አይና ወጣ ማለት የነበረባት ማናት? በእርግጥ ሩታ ማለት ያለበት ሩታ ናት። ሄርሜላ ያው መጠየቅ መብቷ ነው። ምክንያቱም አንድ የህይወት አካል ስለሆነች አሁን ላይ ደግሞ ከሱ ህይወት እንደወጣችና የራሷን ላይፍ እንደጀመረች ተናግራለች። አንቺ ሰገጤ ነሽ አንቺ ስትጀመር ማለት ነው። አጠያይቅሽ አነጋገሩሽ ሁላ የሆነ ለዛቤ ሲሆን በጣም ታስቀይም ሴት መሆንሽ በየትኛው ቃል በየትኛው ወርድ ባስረዳሽ ነው የሚገባሽ? አንቺ የሆነሽ ስቱፒድ የሆነሽ በጣም ታስጠይ ሴት። እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው በሰላም ነው ወይ? እሱ ነገር አሳስባችሁ። ቆይ አይደለም በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አረ በቃ በለኝ ጭራሽ ማለት ነው። ተሳለቁብን፣ ተሳቁብን፣ እኛን አሻንጉሊት አደረጉን፣ እኛን ዕቃ አደረጉን። አላውቅም እኛንን ያጠፋነው እኛንን እዚህ ድረስ አንተንም እዚህ ድረስ ያደረስንህ ይበለን በገንዛ እጃችን ነው። ምንም አንልህም። ነገ ላይ ደግሞ እያለቃቀስክ እንደምትመጣ አምሹር 100% ይሄ እንደዛ አይነት ሰው መሆንክን አናውቅም ማለት የተወሰነ የሆነ ታሳየናለህ እኮ መልሰህ ደግሞ ይቅርታ ትላለህ፣ ትለማመጣለህ። አሁን ላይ ደግሞ የምታሳየው ባህሪ ደግሞ ጭራሽ ለኦዲየንስ የማይመጥንና አንተ ላይ ትናንትናን ማንነትን የረሳህ ትናንትናን ያላስታወስክ መሆንን የሚያስገነዘበው። አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደል? አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብለኝ ነበር መሰለህ? አብርሃም ካንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እንደፈለግክ የፈለግከውን ነገር ማለት ትችላለህ፣ ግን ደግሞ የእውነት ወደህ አሻንጉሊት ነው ያደረጉን። እንደገና ወደ ኋላ ተመልሰህ ያለቀ ነገር አይደለም።
አንደኛ አንቺ ዘው ብለሽ የምትገቢበት በመሃላቸው የምትገቢበት ነገር አይደለም። ምክንያቱም ከሄርሜላ ጋር ኦልሬዲ ኦኬ ሊያልቅ ይችላል። ከሩታ ጋር ግን የማያልቅ ነገር ለብዙ ጊዜያት አብሯቸው የሚያቆያቸው አንድ ነገር አለ። እሱም ልጅ ነው። ልጅ ወልደዋል። ሶ እንዴት ነው ሊያባጥሳቸው ሊያያቸው የሚችለው? አንቺስ እንዴት? አንቺ ደግሞ በቃ የሆነ ጀብድ የሰራሽና ትልቅ ነገር ያደረግሽ መስሎሽ ነው ወይ እንደዚህ የምትናገሪው? ለምን አታስቢም አንቺ? እና ደግሞ ሁለታችሁስ የምታደርጉት ለምንድን ነው? ለሰው ልጅ ሪስፔክት አትሊስት ቆይ ለሄርሜላ ኦር ለሩታ አይኑራችሁ። ለኦዲየንስ ለምንድን ነው? ለተመልካች ለምንድን ነው ሪስፔክት የሌላችሁ? ለምንድን ነው የማታስቡት? ለምንድን ነው አስዩም የማታደርጉት?